ግን ወገኖቼ በዚህ እንጽናናለን። የሄዱት ወደ ማን ነው? ከኛ ይልቅ ማጋ ቢሄዱ ይሻላል። ከኛ ይልቅ ማጋ ቢኖሩ ይሻላል። ከኛ በላይ ማን ይሳሳላቸዋል? ከኛ በላይ ወገኖቼ ማን ይወዳቸዋል? ስለዚህ ወደሚወዱት ወደሚወዳቸው ወደ ሰራዊት ጌታ ወደ እግዚአብሔር ሄድ። አንድ ሁለት ወስብሐት ወዘዝ ሰላለም እግዚኦ መሐረነ ክርስቶስ እግዚኦ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ
አባታችን ዲያቆን ፍጹምን እግዚአብሔር ቃለ ሕይወትን ያሰማልን፣ ዝማሬ መላእክትን ያሰማልን። አምላካችን እግዚአብሔር ለሁላችንም ጽድቁን መንግስቱን እግዚአብሔር ያወርሰን። የሞቱ ወገኖቻችንንም ነፍሳቸውን በመንግስተ ሰማያት እግዚአብሔር ያሳርፈልን። ደጉ አምላካችን እግዚአብሔር የጭንቃችን ደራሽ፣ የችግራችን መፍትሄ፣ የሞታችን ሕይወት፣ የትንሣኤያችን ብርሃን፣ የእግዚአብሔር ልጅ የዓለሙ መድኃኒት አባታችን መድኃኔ ዓለም ስላደረገልን ስለሚያደርግልን ሁሉ ክብርና ምስጋና ለዘላለማዊ ስሙ ይሁን። የባህሪያችን መመኪያ፣ የንጽህናችን መሰረት፣ የድህነታችን አክሊል የአማኑኤል እናት ቅድስተ ቅዱሳን ድንግል ማርያም እናታችን ምልጃዋ፣ በረከቷ፣ ጣዕሟ፣ ፍቅሯ ከሁላችን ስላራቀ ስሟ የተመሰገነ ይሁንልን። አምላካችን እግዚአብሔር ከብርሃናዊ መልአክ ከቅዱስ ሚካኤል፣ ከጻድቁ አባታችን ከአቡነ ተክለ ሃይማኖት፣ ከጻድቁ አባታችን ከአቡነ ገብረ ክርስቶስ መራዊ፣ ከጻድቁ አባታችን ከአቡነ አረጋዊ በረከት በቸርነቱ ይክፈለ። አሜን። መጽናናት ከእግዚአብሔር ነው። ቁርጭምጭሚታችንን አጽንቶ የሚያቆም እርሱ ነው። የስብራታችን ጠገን፣ ብንወድቅ የምንነሳበት፣ ብንፍገመገም የምንደገፍበት መደገፊያችን፣ ቢደገፉበት የማይዝል ቢታመኑበት የማይከዳ የዘላለም አባት የሰላም አለቃ እግዚአብሔር ነው። ከእግዚአብሔር በቀር ደገፍ፣ ከእግዚአብሔር በቀር ጥላ፣ ከአምላካችን ከእግዚአብሔር በቀር መተማመኛ የለንም። አባታችን እግዚአብሔር የቃሉን ደጅ የልቡናችንን ጆሮ ከፍቶ ለእኔ ለደካማው ተናጋሪ አንደበት ለእኔም ለእናንተም ሰሚ ጆሮን አስተዋይ ልቡናን መድኃኔ ዓለም በቸርነቱ ያድለን። አሁን በእግዚአብሔር ቃል እረፍት ማግኘት የሚፈልግ በዝምታ ቃሉን ይሰማል። አምላካችን ሁላችንን ያስተምረን። ተመልሳ ገላውን መሰለች። ኦሪት ዘጸአት ምዕራፍ 4 ቁጥር 7። እስቲ ከኔ ጋር በሉ፣ ተመልሳ በሉ እስቲ። ድምፃችሁ ዝቅ ብሏል። የእግዚአብሔር ቃል ነው ተናገሩ ያልኳችሁ። በሐዘንም ያላችሁ የምትጽናኑበት ስለሆነ ተናገሩ። ማንም ቢሆን ትንሹም ቢሆን ትልቁም፣ ባለስልጣኑም ቢሆን ተራው፣ ቄስም ቢሆን ምዕመንም ሁሉም ይናገራል። የእግዚአብሔር ቃል ረፍት ስለሆነ አብረን እንላለን። እስቲ ተመልሳ በሉ እስቲ። ገላውን መሰለች። እስቲ ድገሙት። ድገሙት እስቲ። አምላካችን እግዚአብሔር ከሁላችን ጋር ይሁን። ጸሐፊው ርዕሰ ነቢያት ሙሴ ነው። ቃሉን የጻፈው ስለ ራሱ ነው። በአጭሩ መነሻ ታሪኩን መናገር ይገባናል። ሰዓታችን አጭር ስለሆነ እርሱን እንመለከትና ወደ ርዕሰ ጉዳያችን እንመለሳለን። ጉዳዩ እንዲህ ነው። እስራኤል ለ430 ዘመን ያህል የባርነት ቀንበር ከብዶባቸው በባርነት ቤት በግብፅ ምድር ይኖሩ ነበረ። ወገኖቼ ሰርተው መብላት አይችሉም ነበር። ለፍተው ማግኘት አይችሉም ነበር። እነሱ ይለፋሉ፣ እነዚያ ይበላሉ። እነዚህ ይሰራሉ፣ እነዚያ ይነግሳሉ። እነዚህ ላይ ታች ብለው ወድቀው ይለፋሉ፣ እነዛ ይከብራሉ። በብዙ ዋጋ በብዙ እንባ ይሰራሉ። ለደማቸው እንኳን አይራሩ። በደማቸው ከተማ ይሰሩባቸዋል። አሁንም ይሰራሉ። በላባቸው ብቻ አይደለም፣ በደማቸው ሲቶምንና ራምሴ የጋምሴ ከተማዎችን ግንብ፣ የግብፅ መደነቂያ ፒራሚዶችን ከላባቸው ብቻ ሳይሆን በደማቸው እየቀላቀሉ እንዲሰሩ የተፈረደባቸው ሰዎች ነበሩ። እስራኤል ዘሥጋ በ400 ዘመን በግብፅ ቆይታቸው
የባርነት ቀንበር ሲጸናባቸው ወደ እስራኤል አምላክ ወደ ሕያው አባት ወደ እግዚአብሔር ጮኹ። እርሱ እውነተኛ አምላክ ስለሆነ በምሕረት ወደ እርሱ የሚያለቅሱትን ማረን የሚሉትን የማይተው የዘላለም አባት የሰላም አለቃ እግዚአብሔር ልመናቸውን ሰማቸው። ጩኸታቸውን ሰምቶ ሙሴን ጠራውና ሂድና ለፈርዖን ተገለጥ አለው። ወደ ርዕሰ ነቢያት ሙሴን እግዚአብሔር ጠርቶ ከ40 ዘመን ከፈርዖን ፊት ከሸሸ በኋላ እንደገና ወደ ፈርዖን ተመልሶ በፈርዖን ፊት እንዲቆም እግዚአብሔር አዘዘው። ጌታ ሆይ በምን አቅሜ በፊቱ እቆማለሁ? ፈርዖን ባለስልጣን ነው። ፈርዖን መሳሪያ አለው። ፈርዖን ጉልበት አለው። በፊቱ እንዴት እቆማለሁ አለ ሙሴ። ሂድ እኔ ካንተ ጋር ሆናለሁ አለ። ከቃሉ ጋር ናችሁ? እኔ ከማን ጋር ሆናለሁ? እግዚአብሔር ከእርሱ ጋር የሆነ ሰው ምንም አይሆንም ወገኖች። እግዚአብሔር ከእርሱ ጋር የሆነ ሰው ቢሞት እንኳን ሕያው ይሆናል። እግዚአብሔር ከእርሱ ጋር የሆነ ሰው ወገኖቼ እርሱ ከእርሱ ጋር ስላለ በጨለማና በሞት ጥላ እንኳን መካከል ቢሄድ እርሱ ከእርሱ ጋር ስለሆነ ክፉ አይፈራም። ተማምኖ ይኖራል፣ እንደ አንበሳ ይኖራል። እግዚአብሔር ካንተ ጋር ሆናለሁ ሲለው ሙሴ አዘነ። ጌታ ሆይ ከእኛ ጋር እንደሆንክ ምልክት እንድታሳየኝ እፈልጋለሁ አለ። አንደኛ ምልክት አሳየው። እኔ አንደኛውን አላብራራ፣ ሰዓት ለመጠቀም ሁለተኛውን እነግራቸዋለሁ። ሁለተኛውን ምልክት እንዲህ አለው። ሙሴ አለው፣ አቤት ጌታ ሆይ አለ። እጅህን ወደ ብብትህ ክተት አለው። ርዕሰ ነቢያት ሙሴ ቀኝ እጁን ወደ ብብቱ ውስጥ ጨመረው። አውጣው አለው እግዚአብሔር። አውጣው። ያኔ ሙሴ እጁን ሲመለከት ደነገጠ። ሀጫ በረዶ መስሏል። በለምጽ ነዷል። ደነገጠ። ጌታ ሆይ ምን በደልኩ? ምን አጠፋሁ? እስራኤል ለምጻም እንደሚጸየፉ ጽዩፍ እንደሆኑ ታውቃለህ። ጌታ ሆይ በፊታቸው እንዳልቆም በድንጋይ ቆጥቅጠው በብረት ወግረው እንዲገድሉኝ ነው። ጌታዬ ምን በደልኩ? ምን አጠፋሁ አለው። እግዚአብሔር መልሰ እጅህን ወደ ብብት ጨምር አለው። እጁን ወደ ብብቱ ውስጥ መልሶ ሲከተው እንደገና አውጣው ሲሎ ሲያወጣው ነጭ ሆኖ የነበረው እጁ በሚያስገርም ሁኔታ ተመልሶ ወደ ስጋው መሰለ። ተመልሳ ገላውን መሰለች ይላል። ያ እጁ ቅድም ያ በለምጽ የነደደ እጁ ያ እንደ በረዶ አጫ ሆኖ የነበረ እጁ አሁን ተመልሶ ገላውን መሰለ ይላል። የተወደዳችሁ የእግዚአብሔር ቤተሰቦች የሙሴ እቅፍ የሙሴ ብብት የመቃብር ምሳሌ ነው ብሎ ቅዱስ ጎርጎርዮስ ዘእንዚናዙ ነግሮናል። ወገኖቼ ወደ መቃብር እንወርዳለን። በመቃብር ወርደን ስጋችን ይረግፋል። ወደ መቃብር ወርደን ጅማታችን ተፈቶ ልምላሜያችን ጠፍቶ ደረቅ እንሆናል። ወደ መቃብር ገብተን ያ ስጋ የሸፈነው ስጋችን አጥንታችን ነጭ በረዶ እስኪመስል ድረስ ይሆናል። ወደ መቃብር ወርደን ሰውነታችንና ስማችን ጠፍቶ ይህ ስጋ የማን ነው እስኪባል ድረስ ግር ልናሰኝ እንችላለን። ወገኖቼ ግን እዚያ ሆነን አንቀርም። ተመልሰን ገላውን እንመስላለን። ተስፋችን ይሄ ነው። መቃብር ውስጥ አንቀርም። በስብሰን አንቀርም። ስጋችን ረግፎ አንቀርም። እንደገና እንነሳለን። ተመልሰን ገላችንን እንመስላለን። ምን ኃያላን ብንሆን፣ ምን ባለ ግርማ ብንሆን፣ ምን ባለ ስም ባለ ዝና ብንሆን፣ ምን ዓለም የከበሬታ ወንበር የምትስብልን ቀይ ምንጣፍ የምትዘረጋልን ብንሆን እንደወደቅን አንቀርም። እንደ ዝነኛ እንደሆን አንቀርም። ወደ መቃብር እንገባለን። መቃብር ገብተን አንቀርም። እንደገና ገላውን መስለን ተመልሰን እንነሳለን።
ተስፋችን ይሄ ነው። አምላካችን እግዚአብሔር ማስተዋሉን ያድለን። የተወደዳችሁ የእግዚአብሔር ቤተሰቦች ፊትና ኋላ የመሆን ጉዳይ እንጂ ሁላችንም እንሞታለን። የተወደዳችሁ የእግዚአብሔር ቤተሰቦች የአሟሟት መንገዱ ይለያይ እንጂ ሁላችን እንሞታለን። የተወደዳችሁ የእግዚአብሔር ቤተሰቦች ምናልባት የእድሜ ጉዳይ ይሆናል እንጂ ሁላችን እንሞታለን። ግን እንደ ሞትን አንቀርም፣ ደግመን እንነሳለን። ወገኖቼ የምንነሳው በዚህ ደካማ ሥጋ አይደለም። የምንነሳው ቁመት ቢቆሙበት በሚብረከረኩበት ሥጋ አይደለም። ወገኖቼ ሥራ ቢሰሩበት በሚደክሙበት ሥጋ አይደለም። ወገኖቼ ሐዘን እና ደስታ በሚፈራረቅበት መውጣትና መውረድ በሚያገኘው ደካማ በሆነ ሥጋ አይደለም የምንነሳው። እንነሳለን። እንዴት? እሱን እነግራችኋለሁ በፍጹም ደስታ ወገኖቼ። ይሄ የሚበሰብሰው ይዘራል፣ የማይበሰብስ ሆኖ ይነሳል አለ ቅዱስ ጳውሎስ። ይሄ ደካማው ይዘራል፣ የማይደክም ሆኖ ይነሳል። ይህ አቅመቢሱ ይዘራል ወገኖቼ፣ ብርቱ ሆኖ ይነሳል። ይሄ ሰነፉ ይዘራል ወገኖቼ፣ ኃይለኛ ሆኖ ይነሳል። የማይደክም ሆኖ ይነሳል። የተለወጠ ሆኖ ይነሳል። እንቅልፍ የማያሸንፈው ሆኖ ይነሳል። ዝማሬ የማያቆም ሆኖ ይነሳል ወገኖቼ። ያንን ተስፋ እንናፍቃለን፣ ያንን ክብር እናስባለን። ይሄንን እያሰብን እንኖራለን። ሞታችንን ሳንረሳም እንዞራለን ወገኖቼ። የተወደዳችሁ የእግዚአብሔር ቤተሰቦች ወንድሞቻችንና እህቶቻችን የሄዱበት ስፍራ የነፍስ አርነት የሚገኙበት፣ የወደቁ የሚነሱበት፣ ያዘኑ የሚጽናኑበት፣ የደከሙ የሚበረቱበት የእረፍት ስፍራ ነው። የሄዱበት ስፍራ ጸጋ እግዚአብሔር ያለበት የእረፍት ቦታ ነው። የተሳለሙበት ስፍራም እንደዚያው። ከዚያ ተሳልመው ሲመለሱ ነው። ከመጠጥ ሲመጡ አይደለም፣ ከጭፈራ ሲመጡ አይደለም፣ ከነውር ሲመጡ አይደለም፣ ወይም በእንዝላልነት በስካርና ባልባሌ አይነት ሁኔታ በሌላ ነውር ውስጥ ሆነው የወደቁ አይደለም ወገኖች። እግዚአብሔር ሽክፍ አድርጎ ጸርተው ነጽተው ከመጡበት ስፍራ በክብር የወሰዳቸው፣ ወደ እሱ ያሳረጋቸው፣ እሱ በመረጠበት ጊዜ በቀኙ ሊያቆማቸው የወሰዳቸው የክርስቶስ ሙሽሮች ናቸው ወገኖች። በፍጹም ለነሱ አይታዘንም። አምላክ ሁኔታ ያሳዝኖን፣ ልባችንን ነክቶን ያስለቅሰናል። ሰሞኑን እኔ ወላይታ ነበርኩኝ ለጉባኤ ማምላክ ለጉባኤ እዚያ ሄጄ ነበር። በሄድኩበት አሁን በ10 ማለት ነው በሄድኩበት ብፁዕ አባታችን አቡነ ይስሐቅ ይባላሉ፣ የሀገረ ስብከቱ ሊቀ ጳጳስ። ሕመምተኞቹን ለመጠየቅ ወደዚያ ሄደው ነበር። የሕያው እግዚአብሔር ምስክር፣ ሕያው እግዚአብሔር ምስክር ወገኖቼ፣ የቤተ ክርስቲያን ልጆች ሞት በምንጣሩ ያሰጋል። ማምላክ በምንጣሩ ያሰጋል። ጥንቅቅ ብለው ሲሄዱ ወደ እርሱ ሲጠራቸው፣ እግዚአብሔር ወዶ ፈቅዶ ሲጠራቸው፣ በሐሳቡ ተስማምቶ ሐዘንን ዋጣ አድርጎ ወደ እግዚአብሔር ነፍሱን አሳርፍ፣ ነፍሷን አሳርፍ ማለት ነው መፍትሄው። ወንድሞቼ እህቶቼ ስሙ። ሰው ባልባሌ ግጭትም ይሞታል። ያው እግዚአብሔር በማይረባ ነገር ይወድቃል። በትንሽ ነገር ውድቀት ያገኘዋል፣ ሞት ያገኘዋል። ደካማዎች ታውቃለህ። ስለዚህ እግዚአብሔር ከጠራ፣ እርሱ በጠራበት ሰዓት እንደ እረኛ ድንኳን ከተጠለለ በፈቃዱ ተስማምቶ ጌታ ሆይ ባደረግከው ሁሉም ከኔ የለህ ቅዱስ አምላክ ነህ፣ ምስጋና ይገባሃል ማለት ይገባል። ማን ይመስገን? ማን ይመስገን? የተሰበሩ ልቦችን አማኑኤል ይጠግንልን። የእግዚአብሔር ቃል ሲናገር እንዲህ ይላል፣ ተስፋ እንደሌላቸው እንደ ሌሎች አንቀላፍተው ስላሉቱ አታልቅሱ ይላል። እንዴት ያለ የሚያስደንቅ ቃል! አንደኛ የተሰሎንቄ መልእክት ምዕራፍ 4 ቁጥር 13 ተስፋ
እንደሌላቸው እንደሌሎች አለ። ወገኖቼ ተስፋ የሌላቸው ናቸው ዘወትር በእንባ ሸለቆ የሚኖሩት። ተስፋ የሌላቸው ናቸው ወገኖቼ በእንባ የሚኖሩት። እኛ ባለ ተስፋ ነን። ማን ይመስገን። የመጡት ቃል ኪዳናቸው ለብዙ ትውልድ በሚበቃ በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ደጅ ወድቀው ነው። ማን ይመስገን። እግዚአብሔር ይመስገን ወገኖቼ፣ እግዚአብሔር ይመስገን። ተስፋ እንደሌላቸው እንደሌሎች አንቀላፍተው ስላሉቱ አታልቅሱ ነው የሚል። አንቀላፍተው ይላል። ይገርመኛል ይሄ ቃል። ምን ብለው አንቀላፍተው? ለካ ሞት ለክርስቲያን ማንቀላፋት ነው። ለካ ሞት ለክርስቲያን ማንቀላፋት ነው ወገኖቼ። በዚህ ኑሮ ብቻ አይደለም ክርስቶስን ተስፋ ያደረገ ወገኖቼ። አዲስ ሰማይ እንዳለ እናምናለን። መኖሪያ እንዳለን እናምናለን። እግዚአብሔር የሰራልን በእጅ ያልተሰራ ቤት እንዳለን እናምናለን ወገኖቼ። የማንኖርበትን ቤት እንሰራ ይሆናል። እውነተኛ መኖሪያችን በሰማይ ነው። ማን ይመስገን። ወለእመሂ ተነስተ ቤተ ማኅደርነ ዘበምድር ብነ ሕንፃ በሰማያት ወኢገብሮ ወደ ሰብአ ለቅዱስ ጳውሎስ። ይሄ ቤታችን ይሄ ሥጋችን ቢፈርስ በእጅ ያልተሰራ ቤት አማኑኤል ሰርቶልናል። ማን ይመስገን። እግዚአብሔር ይመስገን። ያንን ተስፋ እናደርጋለን ወገኖቼ። በምን እንጽናና ካላችሁ፣ በምን እንጽናና ታዲያ ካላችሁ፣ አንደኛ የሄዱት ወደ አምላካቸው። ማን ይመስገን። ወዴት ነው የሄዱት? ወደ አምላካቸው፣ ወደ ዘመሩለት፣ እልል ወዳሉለት፣ ወደ አከበሩት፣ የቀን ረፍታቸውን የሌሊት እንቅልፋቸውን አጥተው ወደ አከበሩት ወደ ሰራዊት ጌታ ወደ እስራኤል ቅዱስ ወደ ሕያው አምላክ ወደ እግዚአብሔር ነው የሄዱት። ስለዚህ ወደ እሱ ከሄዱ ከዛ የተሻለ ቦታ የለም ወገኖች። ከዛ የተሻለ የእረፍት ስፍራ የለም። ከዚያ የተሻለ የመዝናኛ ስፍራ የለም። ወደ አምላካቸው ሄደዋል። ወደ ፈጣሪያቸው ሄደዋል። ወደ ሕያው ወደ ብርቱ አምላክ ሄደዋል። ስለዚህ እሱ እረፍታችንና መጽናኛችን ወደ ሆነው ወደ እርሱ ከሄዱ በዚህ እንጽናናለን። አንድ ሕፃንም ቢሆን ወጣትም ቢሆን ትልቅም ቢሆን ትንሽም ቢሆን ወገኖቼ ልባቸውን ክፉኛ በሐዘን እንደተሰበረ እናውቃለን። በከፍተኛ ሐዘን ውስጥ ነን ሁላችንም። ይሄ ጉዳይ ልብ የሚነካ ስለሆነ ባየነው ነገር በሰማነው ሁሉ ልባችን ዝሎ ይሆናል። ግን ወገኖቼ በዚህ እንጽናናለን። የሄዱት ወደ ማን ነው? ከኛ ይልቅ ማጋ ቢሄዱ ይሻላል። ከኛ ይልቅ ማጋ ቢኖሩ ይሻላል። ከኛ በላይ ማን ይሳሳላቸዋል? ከኛ በላይ ወገኖቼ ማን ይወዳቸዋል? ስለዚህ ወደሚወዱት ወደሚወዳቸው ወደ ሰራዊት ጌታ ወደ እግዚአብሔር ሄዱ። አንድ ሁለተኛ በምን እንጽናና ካላችሁ ትንሣኤ አለ። እንኳን እነሱ ይሞታሉ፣ እንኳን እነሱ እኛ እንሞታለን ወገኖች። እንኳን እነሱ ጳጳሱም ይሞታሉ፣ ቄሱም ይሞታሉ፣ ዲያቆኑም ይሞታል፣ ምዕመኑም ይሞታል፣ ሁሉም ይሞታል። እንሞታለን። ሞት አይቀርም። አፄ ኃይለ ሥላሴ ንጉሥ ከመሆናቸው በፊት ተፈሪ ነበር የሚባሉት ታውቃላችሁ። አባታቸው ራስ መኮንን ይባላሉ። የምስራቅ ኢትዮጵያ ራስ ነበሩ፣ ገዢ ነበሩ እና የጣሊያን ጦር ሲመጣ አፄ ኃይለ ሥላሴ ገና ትንሽ ነበሩ። እሳቸው ለውጊያ ተነስተው በተለይ ታውቃላችሁ በጣም ስልታዊ ስራ ከሰሩ የኢትዮጵያ ድል እንዲሆን ስልታዊ ስራ ከሰሩ ሰዎች መካከል አንዱ ራስ መኮንን ናቸው። ምክንያቱም ጣሊያን ገዛዋቸው ብሎ ገንዘብ ሰጥቶ እሳቸው ደግሞ መሳሪያ ገዝተው ለማዕከላዊ መንግስት ይሰጡ ነበር መሳሪያው በሙሉ በዚያ ዘመን ማለት እግዚአብሔር ያሳያችሁ። እና አፄ ኃይለ ሥላሴ ተፈሪ ልጃቸው ብላቴናው ተፈሪ ራስ መኮንን ወደ ጦር ሜዳ ሊሄዱ ሲሉ አሁን አባዬ መቼ ነው የምትመለሰው? ልትሄድ ነው? አዎ ልሄድ ነው። መቼ ነው የምትመለሰው አሏቸው። እና ራስ መኮንን እንዲህ ብለው መለሰዋል። መውጣቴን እንጂ መመለሴን አላውቅም። እየሰማችሁ ነው?
መውጣቴን እንጂ ምን ማለቴን አላውቅ፣ መመለሴን አላውቅ። እንወጣለን እንጂ መመለሳችንን አናውቅ። እንቆማለን እንጂ መቀመጣችንን አናውቅ። እንተኛለን እንጂ መነሳታችንን አናውቅም። ስለዚህ እርሱ በወደደ ሰዓት፣ እርሱ በፈቀደ ሰዓት ይመልሰናል። እርሱ በፈቀደ ሰዓት ይወስደናል። በሐሳቡ ተስማምተን ልናከብረው ይገባል። ማን ይመስገን? እግዚአብሔር ይመስገን። እና ታዲያ ማልቀስ ያለብን ለማን ነው? እሱን ነግሬያችሁ ጨርሳለሁ። ለማን ነው ማልቀስ ያለብን ወገኖች? ስሙኝ በደንብ ስሙኝ በደንብ እዩ። በጣም ቆንጆ ማልቀስ ልንገራችሁ፣ የሚጠቅም ለቅሶ ልንገራችሁ፣ በጣም የሚበጅ ለቅሶ ልንገራችሁ። በማይረባ ለቅሶ ውስጥ እንዳንውል የተዋህዶ ልጆች በደንብ ስሙኝ። በሕያው እግዚአብሔር የተባረከ ለቅሶ የሚባለው ቅዱስ ለቅሶ የሚባለው የኢየሱስ ክርስቶስን ሞት እያሰቡ ማልቀስ፣ የጌታን ግርፋቱን እያሰቡ ማልቀስ። ስለኔ ደማ፣ ስለኔ ተገረፍ፣ ስለኔ ተሰቃየ፣ ወዮ ለኔ እያለ የተቸነከረበትን ችንካር እያየ የተገረፈበትን ግርፋት እያየ በፓይቴማም የተገረፉ ወገኖቼ፣ ጅራፍ ሲባል ዝም ብሎ ይሄ የምናስበው ጅራፍ እንዳይመስላችሁ። በውስጡ እንደ ሁክ አይነት እንደዚህ ቆንጣጭ ብረት ያለበት ገብቶ ስጋ ነቅሎ ነው የሚያነሳው። እንዲህ ያለ ግርፋት የተገረፈ የክርስቶስን ሞት እያሰብክ አልቅስ ወዳጄ፣ እህቴ እሱን እያሰብክ፣ እናቴ እሱን እያሰብክ አልቅስ። ቅዳሴያችን የክርስቶስን መከራ ያብራራ ይገልጥና ቅዱስ ዮሐንስ አፈወርቅ ነው በቅዳሴው ያ ሁሉ መከራ የደረሰበት የክርስቶስን መከራ መናገር የሚቻለው ምን አፍ ነው ይላል። ሶመ ይትናገር ሕማማቲሁ ለወልድ፣ የወልድን መከራ ሰው መናገር በጀመረ ጊዜ ልብ ይከፈላል፣ ወሊና ይዘበት፣ ህሊናም የተመታ ይሆናል። ወነፍስ ትርድ፣ ነፍስም ትርዳለች። ወስጋ ይደክም፣ ስጋም የደከመ ይሆናል ይልና ብክይዎ ይላል። የምትወዱት አልቅሱለት ይላል። ለታፈቅርዎ፣ እናንተ የምትወዱት እናንተ የምታፈቅሩት ምን በሉለት? ከቃሉ ጋር ናችሁ? አይ መድኃኔዓለም ወሬ ስንወድ እኮ እስቲ ትኩረታችሁን ከእግዚአብሔር ቃል የሚበልጥ ጉዳይ እንደሌለ የምታምኑ ከቃሉ ጋር አድርጉ። ማን ይመስገን? በትንሹም በትልቁም ሀሳባችን እንዳይከፈል መድኃኔዓለም ይጠብቀን። ወገኖቼ በጣም ወሳኝ ለቅሶ ነው የነገርኳችሁ፣ ሰምታችኋል። የክርስቶስን መከራ እያሰቡ ማልቀስ ለነፍስ ይጠቅማል። ይሄን እንዳትረሱ። ሁለተኛ ቅዱስ ለቅሶ የሚባለው የሚጠቅም ለቅሶ የሚባለው በደልን እያሰቡ ማልቀስ ነው። ምንን እያሰቡ? በደልን፣ ኃጢአትን እያሰቡ ማልቀስ፣ ኃጢአታችንን እያሰብን ማልቀስ። ከልጅነት ጀምሮ እስከ እውቀት በበደል ኖረናል። ዛሬም ትናንትናም አምላካችንን አሳዝነናል። በድለነዋል አይደል? አሳዝነነዋል አይደል? ማልቀስ ይገባናል። ይሄ ቅዱስ ለቅሶ ነው። ጌታዬን በደልኩ ብሎ አምላኬን አሳዘንኩ ብሎ ማልቀስ የተባረከ ለቅሶ ነው። የተቀደሰ ለቅሶ ነው ወገኖቼ። አሁን በደላችንን አስበን ካላለቀስን በኋላ ወገኖቼ እናለቅሳለን። የማይጠቅም ለቅሶ ነው። የማይበጅ ለቅሶ እናለቅሳለን። አሜሃ ይላል። ዛሬ ምጽአት ነው ታውቃላችሁ። የምጽአት መታሰቢያ ደብረ ዘይት ላይ ነው ያለነው ወገኖቼ። አሜሃ ይበክዩ ኃጥአን ወይሴስሑ ጻድቃን ይላል። ያን ጊዜ ኃጥአን ያለቅሳሉ፣ ጻድቃን ደስ ይላቸዋል ይላል። ወገኖቼ ጻድቃን በምድር እያሉ በለቅሶ ኖረዋል፣ በኋላ ደግሞ ነቅተዋል እና አሁን ነው ማልቀስ የሚገባን። ማልቀስ ያለብን ደግሞ በደላችንን እያሰብን ነው። ጌታ ከሊጦስጥራ ወደ ቀራንዮ ሲጓዝ መከራ እየተመለከተ ባለበት አዋልደ እስራኤል የእስራኤል ሴቶች ደረታቸውን እየደቁ አለቀሱለት። ወዮ 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 እያሉ ሴቶቹ አለቀሱለት። ይሄኔ መድኃኔዓለም ዘወር ብሎ እንዲህ አላቸው፣ ኦ አዋልደ እስራኤል፣ እናንተ የእስራኤል ሴቶች ኢትብክያ በእንቲአየ፣ ስለኔ እንዳታለቅሱ አላ ብክይዎ ለርእስክን፣ ለራሳችሁ አልቅሱ። ለሌላ ሰው አይደለም። ለማን አልቅሱ? እየሰማችሁ ነው?
መድኃኔዓለም ድብቅ ለቅሷችሁን ይስማችሁ። ለማን አልቅሱ? ምነው ዝም አላችሁ? ለማን አልቅሱ? ለራሳችሁ አልቅሱ። ታዲያ እኔ ምን አጠፋው? አሁንም ቢሆን እኮ ለእርሱ አይደለም ወይም ለእርሱ አይደለም ያለቅሰው ለራሴ ነው ማለቅሰው የምትሉ ካላችሁ ወገኖቼ ሐዘኑን ሰበብ አድርገን በሰውየ ሁኔታ ተገብተን ሌት ተቀን ማልቀስ የክርስትና ተስፋ እንደሌለው ብዕበል መሆን ሰነፍ መሆን ነውና በዚያ ሳይሆን ወገኖቼ በጸሎት በመንፈሳዊ ትጋት በአባቶች ጸሎት የበለጠ ስለነሱ መትጋትና መበርታት ከኔና ከናንተ ከክርስቶሳውያኑ ይጠበቃል። ተመልሳ ገላውን መሰለች። እንዲህ እንደሆነ አንቀርም፣ መቃብር ወርደን አንቀርም። ተመልሰን ገላውን እንመስላለን። ግን በማይሞት ነው እንነሳ፣ በማይበሰብስ ነው አደጋ ድል በማይነሳው ሰውነት እንነሳለን። አሁን ጥሪያቸው ነው። ጥሪያቸው በምንም ይሁን በምን በእግዚአብሔር ሐሳብ መስማማት ይገባናል። ግድ የለም ያለ ዕድሜው ነው የሞተ የምትሉ ከሆነ በ30 ዓመቱ ሞቶ እንደሆነ ወይም በ33 ዓመት የኛ አባት አማኑኤል በ33 ዓመቱ ነው የሞተው እንዳትረሱ ወዳጆቼ። በደንብ ስሙ፣ በደንብ ስሙ። አይ ያለ ዕድሜዋ ነው የሞተችው የምትሉ ከሆነ ሰማዕቷ ቅድስት አርሴማ 27 ዓመት ሳይሞላት ነው ደሟ የፈሰሰው። ወዳጄ ስማኝ፣ ያለ ዘመኗ ተወሰደች እኔ እያለሁ የምትሉ ከሆነ እና በእግዚአብሔር ስፍራ ራስን ልታደርግ ነውን? እግዚአብሔር ባለው ጊዜ ከወሰደ በፈቃዱ ተስማምተን እናልፋለን። ተስፋ እንዳላቸው እንደ ክርስቲያኖች ግን የወደፊቱን እያሰብን በልባችን እንጽናናለን። የሄዱበትን አድራሻም ስላወቅን እግዚአብሔርን እናከብራለን። ማን ይመስገን? በዚህ ቃል ተጽናንተን ንስሐ ገብተን ታጥበን ሥጋው ደሙ ተቀብለን ተቀድሰን የመንግሥቱ ወራሽ የስሙ ቀዳሽ ለመሆን መድኃኔዓለም ሁላችንን ያብቃን። አምኖ ከመካድ ተሰብስቦ ከመበተን መድኃኔዓለም በቸርነቱ ይሰውረን። እንደ እግዚአብሔር ቃል ዘወትር ተዘጋጅተን እንድንኖር ንስሐ እንድንገባ የመድኃኔዓለም ፈቃዱ ለሁላችን ይደረግልን። ለዚህ ዘመን ከመባላት መድኃኔዓለም ይጠብቀን። ወስብሐት ለእግዚአብሔር። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን ቅዱስ ቃሉን ያስተላለፈልን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስሙ ለዘላለም የተመሰገነ ይሁን። መምህሩንም ቃለ ሕይወትን ያሰማልን። የአገልግሎታቸውን ዘመን እግዚአብሔር ያርዝምልን። እንደዚህ በዚህ ቦታ ላይ ሲጠሩ እሺ ብለው አቤት ብለው በቀናነት ነው ይህንን ጥሪ ተቀብለው የመጡት። በእውነት የምንወዳቸው የምናከብራቸው መምህር ናቸው። አሁንም እግዚአብሔር የአገልግሎታቸውን ዘመን አርዝሞ እንደዚህ ሕዝቡን የሚያጽናና የሚያበረታ በቤቱ የሚያቆም በሃይማኖት የሚያጸና የእግዚአብሔርን ቅዱሱን ወንጌሉን እንዲያስተምሩ እግዚአብሔር በዕድሜ በጤና በጸጋ እግዚአብሔር ይጠብቅልን። እንግዲህ የዚህ ፕሮግራም ትልቁ ዓላማ የተከበራችሁ አባቶቼ ይህን ታላቅ መቅደስ በሰማያዊ ስርዓት የምታገለግሉ በየማዕረጋችሁ የተከበራችሁ ወንድሞቼ ዲያቆናት፣ የተከበራችሁ መምህራነ ወንጌል፣ ሰማይን ያለ ምሰሶ ምድርን ያለ ካስማ ያጸናውን ቅዱስ ቃሉን የምትዘሩ ዘማሪ እህቶቼና ወንድሞቼ፣ እናቶች፣ አባቶች፣ ወንድሞችና እህቶች በዚህ የተሰበሰባችሁ ሁላችሁ በልዑል እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። ሳይገባን እንደ ቸርነቱና እንደ ባለጠግነቱ መጠን ቅድስት በምትሆን በቤተ ክርስቲያን አጸድ ፊት የሰበሰበን የሰራዊት ጌታ እግዚአብሔር ስሙ የተመሰገነ ይሁን። አባቶቼ ፍቀዱልኝ ይህንን መርሃ ግብር በዚህ ደረጃ በአጠቃላይ እንዲህ ባለ በአማረ መልኩ ወንድሞችና እህቶችን ለማጽናናት ይረዳ ዘንድ ያሰቡና ያዘጋጁ ፈለገ ዮርዳኖስ አጠቃላይ ማህበርና አብረውት የነበሩ ሁላቸውንም
እንዳመሰግን እንዲፈቀድልኝ እጠይቃለሁ። በቀጥታ ወደ ስነ ግጥሜ ልግባ። እኔን ጥንተ ጠላት ሞት ይሉት ዕዳ አባቱን ድንገት ሲነጥቀው፣ እናቱን ድንገት ሲነጥቀው፣ ወንድሙን ድንገት ሲነጥቀው፣ ድንገት ሲነጥቀው፣ ወዳጁን ድንገት ሲነጥቀው እኔን ይላል ኢትዮጵያዊ፣ እኔን ይላል የሀገር ሰው፣ እኔን በጽና የሃይማኖት አምድ በወላጅ ባዛውንት ይሁንታ በወግ በሀገር ባህል በይባቤ በእልልታ ቤተሰብ ኩሎ ሊድርሽ የሰርግሽን ቀን ሲናፍቅ በስስት ዓይንሽን እያየ ያንን ቀን ጓጉቶ ሲጠብቅ እንደ ወጣሽ የቀረሽው ድንገት የታጣሽ እህቴን እኔን እናት አባት ዘመድ ሁሉ ወገቡን በአጭር ታጥቆ ሰርግህን ሊደግስልህ ዓለምህን ሊያየው ናፍቆ ዕድል ላሳ የጻፈው የፈረደበት ወላጅ ልጄን ለወርግ ለማረግ ላበቃው ነው በሚል አዋጅ ወዳጅ ደግሶ ሊያበላ ልቡን አስፍቶ ሲዘጋጅ የምኞት ጀልባውን ሰብረ በባህር ሆድ ላሰጠምከው በሰርግህ ድንኳን ፈንታ የለቅሶ ድንኳን ያስቆምከው የቤተሰብ የእግር እሳት የልብ ህመሙ የሆንከው እጩ ሙሽራ ወንድሜን እኔን ይብላኝ እኔን እህት ዓለሜ ምነው እህት አበባዬ ምነው የማኅፀንሽ ፍሬዎች ቀሚስሽን ጨብጠው ከስር ከስርሽ እየሄዱ አትሂጂብኝ በሚል አይነት በፍቅር ዓይን ሲማልዱ ከቤት ስትወጪ ያን ቀን ልጆችሽን ሰብስበሽ በእናትነት ርኅራኄ በጣፋጭ ቃላት አለዝበሽ ደርሼ እመጣለሁ እሺ በለሻቸው ስትነሺ አምነውሽ የለቀቁሽ ምትሳሲላቸው ልጆችሽ ድምፅሽን እንደራባቸው ዓይንሽን እንደናፈቁ በሩን እያዩ መመለስሽን ሲጠብቁ እንዳጣፋሽው ነጠላ ንቡቅ ቃልሽን አጥፈሽ የውሃ ሽታ በመሆን እንደወጣሽ የቀረሽ የልጆች እናት እህቴን እኔን ላይ አንተሳ የቤትህ ራስ አንተሳ ወላጅ ወንድሜ መወለድ ቋንቋ ነው እኮ አንተ ሥጋና ደሜ አባ እያሉ በፍቅር እየተጣሩ እጅብ አድርገው ዙሪያህን እንዳሞራ እየዞሩ ፀጉርህን እየዳበሱ ጉንጭህን እያሻሹ በፍቅር ለሸኙ ልጆችህ ይሄ ነው እንዴ መላሹ? እንደው ምን ነካ ወዳጄን በሄድክበት ስትቀር ጊዜ ሐዘን ሰበረው ልቤን በአንተ ቦታ በሆንኩልህ እኔን ወንድሜን ከአባት ጎን ተቀምጠህ ያንን ሁሉ ጭንቅ ያየኸው አንተ ትንሽ ብላቴና ገና ሩጠህ ያልጠገብከው አንተ የቂርቆስ አምሳያ መቼ አብበህ መች ጎምርተህ መቼ ፈክተህ ደመቅና አረ ቆይ ግን ለምንድን ነው እናትን ቤት ጥልሃት አባዬን የተከተልከው? ደግሞ መከራውንስ በምን ትከሻህ ቻልከው? እንደ ቡልይ መሥዋዕት ደምህ እየተረጨ በመኪና መንኮራኩር ሥጋና አጥንትህ ተፈጨ። እናትህ አይታ ሳትጠግብህ ዕድሜህ ባጭር ተቀጨ። ይኸው በአንተ ስብራት ወዳጅ እምባውን ረጨ። ምስልህንም ባየው ጊዜ እምባ ጋረደው ዓይኔን ታዳጊው እምቦጣ ቀላ እኔን ለተጎዱቱ በሕመም በአልጋ ላሉ ምሕረቱን ይስደድላቸው እሱ ከሃሊ ኩሉ
ሰማዕት የሆናችሁት በሥጋ ስለተለያችሁን በሐዘን ቃል ደጋግሜ ደረቴን እየደቃው እኔን እላለሁ ቁሜ እኔን እንጂማ ለእህቶቼ ደግሞም ለወንድሞቼ በፍጹም ወይኔ አልልም አፌ ቃሌን አውጥቼ። ደሞም ስለ ወቀሳ ጌታ ሆይ ፍርድ አዛንፈሃል፣ እግዚአብሔር ፍትሕ አጉድለሃል፣ ልክ አይደለህም አይባል። እሱ እንደሆነ ሁልጊዜ በሥራው እንከን የሌለው ፈጽሞ የማይሳሳት በባህሪው ኤልሻዳይ ነው። ወዲህም ደግሞ ክርስትና በእሳት ሲፈተን የሚነጻ እጹብ ወርቅ ነውና ጻድቅ በሥራው ይገለጽ ዘንድ አያጣም እኮ ፈተና። አይተናል ሰማዕታት ሐዋርያት ቅዱሳኑ እንደ ወርቅ ነጽተው ለመውጣት በእሳት ቋያ ሲፈተኑ ከቀዳሚው ሰማዕት ከአቤል ደም ጀምሮ የገዛ ወንድሙ ከገደለው በድንጋይ ናዳ ወግሮ እስከ ዘካርያስ ድረስ በመቅደስ እስከገደሉት ቅዱሳኑ በሙሉ ተፈትነው ያለፉት። አብርሃም በተፈተነ ጊዜ ልጁን በእምነት አቀረበ። ኤልያስ በኮራት ፍፋ ተንከራተተ፣ ተራበ። ሙሴ በሕፃንነቱ ወደ ባሕር ውስጥ ተጣለ። ጻድቁ እስጢፋኖስም በድንጋይ ተወግሮ ተገደለ። ጴጥሮስ ተዘቀዘቀ። ጳውሎስ አንገቱን ባርዶ ደሙን መሬት ተረጨ። ጊዮርጊስ በመንኰራኵር ሥጋና አጥንቱ ተፈጨ። በእግዚአብሔር ተአምነው ትእዛዙን ስለጠበቁ ብዙዎች ለእሳት ተጣሉ፣ በመጋዝ ተሰነጠቁ። በልባቸው ላይ አትሞ የጌታን ስም ስለያዙ ዓለም አልተገባቸውምና በምድረ በዳ በተራራ በዋሻና በፍሩክታው በመዞር ተቅበዘበዙ። እንግዲህ ምን እንላለን? ሐዋርያው እንደ ጻፈው ስለ ጊዴዎን፣ ስለ ባርቅ፣ ስለ ሶምሶን፣ ስለ ዳዊት፣ ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ አጥብቶኛል ብዬ ባልኩ ይሻላል። መዓዛው አይወጣምና የዕጣን ምሳሌ ነውና የዕጣን ምሳሌውንም ነውና እንደዛው ክርስትና። እናም ለሰማዕታት ወንድሞቼ፣ ለሰማዕታት እህቶቼ ወይኔን ቃል አውጥቼ ይልቁንስ በሥጋ ላይ ያለን ወይኔ ላንቺ፣ ወይኔ ለኔ፣ ወይኔ ላንተ፣ ወይኔ ለኔ፣ መከራው ለበዛባት ወይኔ ለሻሸመኔ፣ ወየው ለሻሸመኔ እንጂማ እዛ ቅዱስ ስፍራ ሄደው የጻድቁን በረከት ከደጁ ተቀብለው ጾመውና ጸልየው ተቀድሰው ሲመለሱ ወደ ዓለም ተቀላቅለው ዳግም በኃጢአት ሳይረክሱ የጸሎት መጽሐፍ ጨብጠው ለጌታ እየዘመሩ ገናና ስሙን በዜማ በቅኔ እያከበሩ ወደ ጻድቃን አደባባይ እልል እያሉ ለተጠሩ ለነሱ ወይኔ አልልም፣ ወይኔ ላንተ፣ ወይኔ ለኔ፣ ወይኔ ላንቺ፣ ወይኔ ለኔ፣ ሐዘን ለደጋገማት ወየው ለሻሸመኔ። መልካም መዓዛ ሽቶ ሕይወታችን መልካም መዓዛ ሸሽቶን ሕይወታችን ለከረፋ በሥጋ ምኞት ተጠምደን ዘውትር ለምንገፋፋ ወየው ለእኛ በዚህ ላለን ሁልጊዜ ወደ ጌታ መቅደስ በልባችን እብሪት ሞልቶ በክፋት ለምንመላለስ ተቧድለን ለምንናቀስ ወዮታ ላለብን ለእኛ ለራሳችን ነው ማልቀስ። የሰራዊት ጌታ እግዚአብሔር በምሕረት እስኪመለስ እኔም ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ነፍስ ይማረን። ስለ ግጥሙን ላቀረበልን ለወንድማችን ለካሳሁን ተረፈ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። ስብራትን የሚጠግን ማን ነው? ስብራት Amen.
ከከተማ አስተዳደር ከከንቲባውና ሌሎችም ከሚመለከታቸው እስከ ክልል ድረስ በዚህ ጉዳይ ላይ ተነጋግረውበት ጠንካራ የሆነ እንደተባለው ስራ ሰርተው በሚገኘው ገንዘብ ወይም ውጤት ተጎጂዎቹ ብቻ ተጠቃሚ እንዲሆኑ ጠንካራ የሆነ ኮሚቴ አዋቅረዋል። ቅድም እንደተባለው ዛሬ ከብፁዕነታቸው ጸሎትና ቡራኬ ተቀብለው ከዚህ ሰዓት ጀምሮ ወደ ስራ ግቡ። እስካሁን በተወሰነ መልኩ በዛ በዚህም እየተባለ ስራዎች ሲሰሩ ቆይተዋል። ስለተገለጹ ወደዛ አልሄድም። ከዛሬ ጀምሮ ወደ ሆኑት ብቻ ልመለስ። የመጀመሪያው ገንዘብ ነው የሚያስፈልገው። ከእግዚአብሔር ቀጥሎ እግዚአብሔር ነው ዋናው ችግራችንን የሚፈታ። እኛ እርስ በርስ መሪያ እንዲሆን ፈቅደዋል። ይሄ መጀመሪያው ነው፣ ከሀገረ ስብከቱ ጽሕፈት ቤት ማለት ነው። ሲቀጥል አድባራትም በዚህ በርዕሰ ከተማው ያሉ አድባራት ወደ 700,000 ብር የሚሆን ከካዝናቸው በሕጋዊ ውሳኔ አውጥተው ለዚህ ጉዳይ እንዲሰጡ እንግዲህ ወደ 1,700,000 ብር ከነገው ጀምሮ የዚህ ስራ መጀመሪያ ይሆናል ማለት ነው። ሲቀጥል እያንዳንዱ ሰራተኛ ከሀገረ ስብከቱ ጀምሮ እስከ አጥቢያ ድረስ እያንዳንዱ ሰራተኛ የአንዳንድ ወር ደመወዙን እንዲለቅ። እንግዲህ ሀዘን ከሆነ ይወዳችሁ ችግራችንን የምንፈታው በንባ ብቻ አይደለም፣ እውነተኛ ስራ በመስራት ነው። አሁን ሁሉም ሰው በየሚዲያው በየፌስቡኩ በዚህ ጉዳይ አዝኛለሁ፣ ሀዘን ተሰምቶኛል፣ እንዲሆኛለሁ ሊል ይችላል። እውነተኛ ሀዘን ግን በተግባር የሚገለጥ መሆን ስላለበት ያረፉ ወገኖቻችንን ከዛሬ ጀምሮ እንባችንን ጠርገን ለእግዚአብሔር ሰጥተናል፣ በመንግስቱ እንዲያሳርፍልን። የቀረውን ስራችንን ግን በቀና ልብ፣ መጀመሪያው ቀና ልብ ይፈልጋል። ገንዘብ ብቻ አይደለም ስራ የሚሰራው። ጉዳዩን የማይበርድ ትኩስ ሆኖ ሁሌ አብሮን እንዲቀጥል በዚህ ጉዳይ ትኩረት ሰጥቶ ኮሚቴውን በገንዘብ በመደገፍ ኮሚቴውም ደግሞ ትልቅ ኃላፊነት ነው የተጣለበት። በእውነት ከሰው አይደለም ከእግዚአብሔር ነው፣ ሸክሙ የእግዚአብሔር ነው እና ከኮሚቴው ጎን በመሆን ከነገው ጀምሮ ከዛሬ ከአሁኑ ሰዓት ጀምሮ አስፈላጊ ሆኖ ከተገኘ እኔ ይሄን ማድረግ እችላለሁ ብላችሁ እንዳው እንዲህ የሆነ ነገር ማድረግ የምታስቡ ስልካችሁ ሰጥታችሁ ብትሄዱ ነገ ተደውሎ አካውንቱ ይነገራችኋል። በአካውንቱ ገቢ ማድረግ ትችላላችሁ። ኢትዮጵያ ንግድ ባንክ ነው የሚከፈተው። ስለዚህ ስልክ ሰጥታችሁ ብትሄዱ ወይም ደግሞ ከዚህ ስልክ ብትቀበሉ የኮሚቴውን ስልክ ነገ ገቢ ማድረግ ትችላላችሁ። ያ ብቻ አይደለም፣ በተለያየ መስመር አካውንቱ ለምሳሌ በየደብሩ በትልልቅ ባነር ተጽፎ ሊለጠፍ ይችላል። በየደብሩ ማለት ነው። አንዱ መንገድ ይሄ ይሆናል። ሌላው ደግሞ እስካሁን የተለያየ እንቅስቃሴ ስታደርጉ የነበራችሁ በሶሻል ሚዲያ ያን አካውንቱን በማስተዋወቅ በዚያ ሰዎች እንዲያግዙ እንዲረዱ ይኸውላችሁ። ይሄ እርዳታው እዚቹ ሻሸመኔ ላይ ብቻ የሚገደብ አይደለም፣ ዓለም አቀፋዊ እንዲሆን ማድረግ ይቻላል። እውነተኛ ሀዘን አማላጅነት የጻድቁ አባታችን የአቡነ ተክለ ሃይማኖት ጸሎትና በረከት የመልአኩ የቅዱስ ገብርኤል ጥበቃ አይለየን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እናታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ክብርት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን። እግዚኦ መሐረነ ክርስቶስ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ።
አባታችንን እግዚአብሔር